የዘብዴዎስ ልጅ ሐዋርያው ቅዱስ ዮሐንስ የነጎድጓድ ልጅ ኢየሱስ ይወደው የነበረው ደቀ መዝሙር የፍቅር ሐዋርያ የእግዚአብሔርን ልጅ በአስደናቂ መንገድ የተረከና እስከ መስቀል ድረስ የተከተለ ድንቅ መልእክተኛ። ዮሐንስ የተወለደው በቤተሳይዳ በገሊላ ባህር ሰሜናዊ ዳርቻ የምትገኝ የአሳ ማጥመጃ መንደር ነው። ገሊላ የአይሁድ ሕዝብ በሮማውያን ቁጥጥር የሚኖሩባት፣ አሳ አጥማጆች፣ ገበሬዎችና ነጋዴዎች ያሉባት ሀገር ነበረች። የዮሐንስ አስተዳደግም ከዚህ የተለየ አልነበረም። አባቱ ዘብዴዎስ የተወጣለት አሳ አጥማጅ የጀልባ ባለቤትና ሰራተኞቹን ቀጥሮ የሚያሰራ ሰው ነበር። ይህ ማለት የዮሐንስ ቤተሰብ ከሌሎቹ ተራ አሳ አጥማጆች ጋር ሲወዳደር ጥሩ ገቢ ያለው ሊሆን እንደሚችል ይገመታል። እናቱ ሰሎሜ ከኢየሱስ ቤተሰብ ጋር ግንኙነት የነበራት ሴት ነበረች። አንዳንድ ሊቃውንት የኢየሱስ እናት የማርያም እህት እንደነበረች አናውቅም። በዚህም ዮሐንስ የክርስቶስ የአጎት ልጅ እንደሆነ ይገመታል። ከልጅነት ጀምረው ዮሐንስ ስለ እግዚአብሔር ለአይሁድ ስለገባው ተስፋዎቹ፣ ስለ ሙሴና ስለ ኤልያስ ታሪኮች፣ ስለ መሲህ መምጣት በሚሰማበት በአጥቢያው ምኩራብ በመገኘት የአይሁድን ቅዱሳት መጽሐፍ ተምረዋል። ነገር ግን የዕለት ተዕለት ሕይወቱ ባህር ላይ ስለነበረ አሳ ማጥመድ፣ የአሳ መረብ መጎተት፣ አሶችን በመለየትና በገሊላ ባህር አካባቢ ላይ በመዞር ጊዜውን እንዳሳለፈ ይነገርለታል። የዮሐንስ ታላቅ ወንድም ያዕቆብ ሲሆን አብሮ ከስምዖን ጴጥሮስና እንድርያስ ጋር ሥራ ይሰሩ ነበር። ነገር ግን ከናዝሬት የመጣ አንድ ታላቅ መምህር ከገሊላ ባህር ዳርቻ ሄዶ ወደ ታላቅ ጥሪ ሲጠራቸው በሕይወታቸው ያልተጠበቀ ትልቅ ለውጥ ሆነ። አንድ ቀን ዮሐንስ ከወንድሙ ከያዕቆብ እና ከአባታቸው ከዘብዴዎስ ጋር መረባቸውን ሲያበጁ የናዝሬቱ ኢየሱስ ወደ እነሱ መጣ። እነርሱንም ተመልክተው ተከተሉኝና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። እነርሱም ያለምንም ማመንታት ሁሉንም ነገር ሁሉ ማለት መረባቸውን፣ ኑሯቸውንና ቤተሰቦቻቸውን፣ አባታቸውን ጭምር እሱንም ትተው ተከተሉት። ይህ ትንሽ ውሳኔ አልነበረም። አሳ ማጥመድ የወደፊት ዕጣ ፈንታቸው፣ የዕለት ተዕለት ኑሯቸው የተመሰረተው በዚያ ሥራ ነበር። ከዚያ መሄዳቸው የማያውቁት ሕይወት የሚያወጣ ኑሯቸው የተመሰረተው በዚያ ሥራ ነበር። ከዚያ መሄዳቸው የማያውቁት ሕይወት የሚያወጣ አድርጎ መቀበል ማለት ነው። ነገር ግን ስለ ኢየሱስ ተአምራቶችና ምናልባት አስቀድሞ ሰምተው ሊሆን እንደሚችል ይገመታል። ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል የተናገረው መጥምቁ ዮሐንስ ትምህርትም ሰምተው ሊሆን እንደሚችል ብዙዎቹ ይናገራሉ። ከዚህም ጊዜ ጀምረው ዮሐንስ አሳ አጥማጅነት እርግፍ አድርጎ ትቶ የጌታ ደቀ መዝሙር ሆነ። ዮሐንስ በፍጥነት ከቅርብ የኢየሱስ ተከታይ ሆነ። ሆኖም በዛሬው ጊዜ ስሙ በተነሳ ቁጥር እንደሚባለው አይነት የፍቅር ሰው አልነበረም። ይልቁንም በጣም ተቆጪና ተናዳጅ ነበር። ኢየሱስ ዮሐንስና ለያዕቆብ ቦአኔ ኤርኔስ የሚል ቅጽል ስም ሰጥቷቸው ነበር። ትርጓሜም የነጎድጓድ ልጅ የሚል ነው። ይህም በአንድ ወቅት ኢየሱስ በሳምራውያን መንደር ሲያልፍ ሳምራውያን ኢየሱስን ለመቀበል ፈቃደኛ ባለመሆናቸው ዮሐንስና ያዕቆብ ተናደው ጌታ ሆይ ታጠፋቸው ዘንድ ከሰማይ እሳት ልንጠራ ትወዳለህን? እያሉ ጌታን ይጠሩት ነበር። ኢየሱስ ግን ከገሰጻቸው በኋላ ተልእኮ የቁጣ ሳይሆን የማዳን መሆኑን እንዳስረዳቸው መጽሐፍ ይናገራል። እውነቱም የዮሐንስ ቁጡ ስሜትና ድፍረት በግልጽ ያሳየን ነበር። ነገር ግን ቀስ በቀስ ወደ ታላቁ ፍቅርና የበጎነት ምሳሌ መልእክተኛነት ለውጦታል። ኢየሱስ 12 ደቀ መዛሙርት ቢኖሩትም በጴጥሮስ ያዕቆብና ዮሐንስ ልዩ ቅርበት እንደነበረው መጽሐፍ ቅዱስ ይናገራል። እነዚህ ሶስቱ ሌሎች ያላዩት ብዙ ነገሮችን አይተዋል። ሌሎች ሐዋርያትም ያላዩትን ብዙ ክስተቶችን መስክረዋል። የኢየሱስ መለኮታዊ ክብር ከፀሐይ በበለጠ በደመቀበት ተራራም ከእርሱ ጋርም ነበሩ። የአብን ድምፅ ሰምተዋል። ሙሴና ኤልያስ ከኢየሱስ ጋር ሲገለጡ ተመልክተዋል። ጌታ የኢያኢሮስን ሴት ልጅ ሲያነሳ ዮሐንስ በስፍራው ነበር። ዮሐንስ ከኢየሱስ ጋር በነበረው ግንኙነት እጅግ ጠንካራ እንደነበረ ይነገራል።
ስሙም በዮሐንስ ወንጌል እንደተጻፈው ኢየሱስ ይወደው እንደነበረ ደቀ መዝሙር ነው። በመጨረሻው ምዕራፍ ጊዜ በደረቱ ላይ ተጠግተው አሳልፎ የሚሰጥ ማን ነው ብሎ የጠየቀውም ቅዱስ ዮሐንስ ነው። በመስቀሉ ስር ኢየሱስ በተያዘ ጊዜ አብዛኞቹ ደቀ መዝሙሮች በፍርሃት ሲሸሹ፣ እርሱ ብቻውን ቀርቶ ጌታን እስከ ጎልጎታ ድረስ ተከትሏል። በመስቀሉም ስር ቆሞ ከእናቱ ከማርያም ጋር ነበር። ኢየሱስም ወደ ታች ተመልክቶ ዮሐንስን እነሆ እናትህ በማለት ማርያምን ለዮሐንስ አደራ ሰጥቷል። ከዚህም ጊዜ ጀምሮ ዮሐንስ የኢየሱስን እናት ማርያምን ወደ ቤቱ ወስዷት እንደነበረ ይነገራል። ከኢየሱስ ትንሣኤ በኋላ ቅዱስ ዮሐንስ የቤተክርስቲያን አማድ ከሚባሉት መካከል ነበር። ከሌሎችም ሐዋርያት ጋር በመሆኑ የወንጌልን የምስራች ቃሉን በማስተዋወቅ በመላው ዓለም ይሮጥ ነበር። ዮሐንስ በተለይ ከጴጥሮስ ጋር በመተባበር በኢየሩሳሌም እና በሌሎች ከተሞች የወንጌልን መልእክት አስተምሯል። በዚህም ጊዜ ውስጥ ጴጥሮስ ጋር በመሆን በመቅደስ ደጅ የሚለምነውን ከእናቱ ማፀን ጀምሮ አንካሳ የነበረውን ሰው ፈውሷል። ይህም ታላቅ ድንቅ ሆኖ ከሕዝብ ዘንድ ወንጌል እንዲሰበክ ምክንያት ሆኖ ነበር። ነገር ግን ተአምሩ በይሁዳ አለቆች ዘንድ ቁጣ አስነስቶ ዮሐንስንና ጴጥሮስን በእስራት እንዲቀጡ አድርጓቸዋል። ቢሆንም ዮሐንስ በጥበብና በፍርሃት ይናገር ነበር። በሕዝቡም አለቆች ዘንድ በድፍረት መስክረዋል። በኋላ ላይ ቅዱስ ዮሐንስ ወደ ኤፌሶን ሄዶ እዚያም በክርስቲያኖች ማህበር መካከል መሪ እንደሆነ ይናገራል። በዚህ ከተማ ውስጥ ዮሐንስ በተለይ በመንፈሳዊና በሃይማኖታዊ ትምህርቶች ላይ ትኩረት ሰጥቶ አገልግሎቱን እንዳከናወነ ይነገራል። ቅዱስ ቤተክርስቲያኖች መካከል በፍቅርና በአንድነት በመኖሩ ምሳሌ ነበር። ዮሐንስ በኤፌሶን ውስጥ እያገለገለ ያለ የሚታወቀው ከኢየሱስ እናት ማርያም ጋር በመኖሩ ነው። እሱ ማርያምን እንደ እናቱ አድርጎ እንደሚያከብራትም ይነገርለታል። በመጽሐፍ ቅዱስ ውስጥ ካሉት የዮሐንስ ጽሑፎች መካከል ወንጌሉ እናም ሶስቱ መልእክቶቹ ብሎም አስደናቂው ትንቢታዊ ራእዩ የሚታወቁ ናቸው። የዮሐንስ ወንጌል ከሌሎቹ ወንጌሎች የተለዩ ሲሆን በተለይም ጌታ ኢየሱስን እንደ እግዚአብሔር የዘላለማዊ ቃል አድርጎ ማቅረብ ከሌሎቹ ተቀራራቢ ወንጌላትም ከማቴዎስ፣ ከማርቆስ እና ከሉቃስ ተቀራራቢ ወንጌላት ልዩ ያደርገዋል። የዮሐንስ በቤተ ክርስቲያን በተላኩ አንደኛ፣ ሁለተኛና ሶስተኛ መልእክቶች ውስጥ በፍቅርና በእምነት ስለመኖር ክርስትና እሴቶች በሰፊ ጽፈዋል። እናም በብዙ በሚደጋገም ንግግሩ ማለትም እርስ በርሳችሁ ተዋደዱ በሚል የሚታወቅ ንግግር ይታወቅ ነበር። ከትእዛዙም ሁሉ የሚበልጥ የሕግ ፍጻሜ ነው እያለ ፍቅርን ለሁሉ በማስተማሩ በብዙዎቹ ዘንድ የፍቅር ሐዋርያ የሚለው ስያሜ እንዲሰጠው አድርጎታል። በዕድሜው ሽማግሌ የሆነ ዮሐንስ በብዙ ስደትና በብዙ መከራ ቢያልፍም ከሌሎቹ ሐዋርያት በተለየ በተፈጥሮ ሞት እንደሞተና እስከ አንደኛው ክፍለ ዘመን መጨረሻም አካባቢ የነበረ ብቸኛ ሐዋርያ እንደነበረ ይነገራል። ነገር ግን በአንድ ወቅት የሞት ትእዛዝ ተላልፎበት በሚፈላ ዘይት ማሰሮ ውስጥ ተነክሮ እንዲሞት ቢደረግም ምንም ጉዳት ሳይደርስበት አወጡትና በመጨረሻም በሮም ንጉስ ዶምቲያስ ትእዛዝ ወደ ፈጥሞ ደሴት ተጥሏል። በፈጥሞ ደሴት ላይ ዮሐንስ ስለመጨረሻው ዘመን፣ ስለ እግዚአብሔር ፍርድ፣ ስለ ክርስቶስ ዳግም ምጽአትና ስለ እግዚአብሔር መንግስት ተስፋ የሚናገር ዮሐንስ ራእይ መጽሐፍን ጽፏል። በመጨረሻም ዮሐንስ ወደ ኤፌሶን ተመልሶ በዕድሜ ሽምግልና በሰላም አርፏል። ቅዱስ ዮሐንስ በቤተክርስቲያኖች መካከል የፍቅርና በመንፈሳዊ ጥበብ የታወቀ ተምሳሌ ሲሆን የኢየሱስ ወዳጅም በመባል ይታወቃል። የቅዱስ ዮሐንስ ሕይወትና አገልግሎት በፍቅርና በትጋት ለአምላክ ቃል ካለው ታማኝነት አንጻር ቤተክርስቲያኖች ሁሉ ዘንድ የሚጠቀስ ሕይወት ነው። ታሪካችን በዚህ ላይ ያበቃል። ሰላም እግዚአብሔር ከሁላችንም ጋር ይሁን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።